እያንዳንዳችን ከሕይወት ዓላማ ጋር እንደተወለድን አምናለሁ። ይህንን ዓላማ መለየት፣ ዕውቅና መስጠትና ማክበር ምናልባት ስኬታማ ሰዎች የሚወስዱት አስፈላጊ ክንውን ነው። እዚህ ምን ለማድረግ እንደመጡ ለመረዳት ጊዜ ይወስዳሉ። ከዚያም በከፍተኛ ስሜትና ጉጉት ይከተሉታል። እዚህ ምድር ላይ ምን ልትሰራ ተቀምጠሃል? ዓላማ ከሌለህ በሕይወት ጉዞ ላይ በቀላሉ ትደናቀፋለህ። በቀላሉ የምትዋልልና የምትባክን ትሆናለህ። የሥራህ ውጤትም ያነሰ ይሆናል። ዓላማ ካለህ ግን በሕይወትህ ውስጥ ያለ ነገር ሁሉ ቦታው ላይ ይወድቃል። በዓላማህ ላይ መሆን ማለት መስራት የምትወደውን መስራት፣ ጎበዝ የሆንክበትን መስራትና ለአንተ አስፈላጊ የሆነውን ውጤት ማግኘት ማለት ነው። በእርግጠኝነት ዓላማህ ላይ ከሆንክ ሰዎች የሚያስፈልጉህን ነገሮች፣ ዕድሎች ሁሉ ወደ አንተ ይሳባሉ። ከእውነተኛ ዓላማ ጋር በመስማማት ሥራህ ሌሎችንም የሚያገለግል ስለሚሆን ዓለምም ባንተ ይጠቀማል። እይታ፣ የሚያረጋጋ ሐሳብ፣ የተፈጥሮ ገጽታ ወደ ሰው አስተሳሰብ ቀስ ብሎ የሚጎላ ነው። በአንድ ወቅት ሁላችንም የምንጠይቀው ጥያቄ ነው። ነገር ግን ዓላማ ትልቅ የሥራ ግብ ወይም የአንድ ጊዜ ስኬት ብቻ አይደለም፣ ጥልቅ የሆነ ነገር ነው። የሕይወትዎን አቅጣጫ፣ ትርጉምና እርካታ የሚሰጥና የሚወስን ነው። ወደ ትክክለኛ የዓላማ ተፈጥሮ እንዝለቅ እና የእርሶን እንዴት ማግኘት እንደሚችሉ እንይ። የዓላማ መጠን ለሁሉም ሰው የሚስማማ አይደለም። ዓላማ ለሁሉም ሰው የተለየ ይመስላል። ለአንድ ሰው ልጆቹን በፍቅር ማሳደግ ሊሆን ይችላል። ለሌላው ዓለምን የሚቀይር ቴክኖሎጂ የፈለሰፈ ሊሆን ይችላል። ሁለቱም እኩል ኃይሎች ናቸው። ዓላማ ግላዊ ነው። ዓላማ ግዴታ ትልቅ ሐሳብ ላይሆን ይችላል። ለእርሶም እውነት መሆን የሚችል መሆን አለበት። ዓላማ በጊዜ ሂደት ይሻሻላል። እያደግ ስትሄድ ዓላማህ ሊለወጥ ይችላል። በሃያዎቹ ዕድሜ ውስጥ ራስህን እያገኘህ ሊሆን ይችላል። በሰላሳዎቹ ዕድሜ ውስጥ መረጋጋት እየፈጠርክ ሊሆን ይችላል። በሃምሳዎቹ ዕድሜ ውስጥ ደግሞ የተማራችሁትን ሌሎችን ማስተማር ሊሆን ይችላል። ዓላማ ከተቀየረ አትወድቅም፣ እያደግክ ግን ነው። ዓላማ እርሶ ስለሚያደርጉት ነገር ያነሰ ነው። የበለጠ ለምን እንደሚያደርጉት ዓላማ የሥራ ማዕረግ ወይም ሚና ብቻ አይደለም። ከድርጊቶ በስተጀርባ ያለ ራሱ ዓላማ ነው። አስተማሪ፣ አርቲስት፣ ዶክተር ወይም ባሪስታ ልትሆኑ ትችላላችሁ። በፍቅር አገልግሎት ወይም ተጽዕኖ በአእምሮህ የምታደርገው ከሆነ የምትኖረው ከዓላማህ ጋር ነው። እይታ፣ የተለያዩ ሰዎች የዕለት ተዕለት ሥራን በደስታና በጥንቃቄ የሚሰሩት ነው። ከዓላማም ይቀዳል። ዓላማው ከውስጥ ነው እንጂ ከውጭ ፍቃድ ወይም ሌሎችን በመጠየቅ ዓላማህን አታገኝም። ወደ ውስጥ በመግባት ያገኙታል። ምን ያነሳሳዎታል? ልብህን የሚሰብረው ምንድነው? ከምንም በላይ ለምን ትጨነቃለህ? እነዚህ ጥያቄዎች ሌላ ማንም ሊመልስልህ አይችልም። ማግኘት የለብዎትም፣ መፍጠር ግን ይችላሉ። አንዳንድ ጊዜ ትልልቅ ምልክት እንጠብቃለን፣ ነገር ግን ብዙ ጊዜ ዓላማ የሚፈጠረው በድርጊት ነው። ትንሽ ጀምሮ ትክክል የሚሰማህን ተከተል። ዓላማህ ይገለጣል። ከማሳደድ ይልቅ ዓላማህን አስቀድሞ ከአንተ ጋር ሊሆን ይችላል። ከዓላማ ጋር መኖር ልምምድ እንጂ መድረሻ አይደለም። የማወቅ ጉጉት ይኑሮት፣ ክፍት ይሁኑ እና ከሁሉም በላይ ለራስዎት እውነት ይሁኑ። ተግባሮችህን ዓላማህን አንጻር አኛቸው።
ውሎህ፣ ጓደኝነትህ፣ የምትማረው ትምህርት፣ የምታነባቸው መጽሐፍት የመሳሰሉት ሁኔታዎች በመላ ምትና በአቦ ሰጥ ሳይሆን ከዓላማ አንጻር ሊመረጡ ይገባቸዋል። አንድ ሰው ሐኪም የመሆን ህልም ያለው ጊዜውን ሁሉ ከዚያ ጋር የማይዛመድን መጽሐፍትን እያነበበ ካሳለፈ አንድ የተበላሸ ነገር እንዳለ ያሳያል። ይህ ሰው መጀመሪያውኑ ሕክምናን የመረጠው በስህተት ወይም በሰው ግፊት ነው። አለዚያም የተግባርና የውጤት ሕግ በቅጡ አልገባሁም ማለት ነው። ከላይ እንደገለጽኩት የምትይዛቸው ጓደኞች፣ የምታሳልፍባቸው ቦታዎች፣ የምታነባቸው መጽሐፍትም ሆኑ የምትከተላቸው ግኝቶች ከግንዛቤህ ከዓላማ አንጻር ሲሆኑ ስኬትን የአጋጣሚና የእድል ጉዳይ መሆኑ ይቀርና የእርግጠኝነት ጉዳይ ይሆናል ማለት ነው። የየዕለት ተግባራችን በሕይወታችን ቀዳሚነት የሰጠነው ነገር ጠቋሚ ነው። በዓላማ መቆየት አንድ ጊዜ ከቆረጥክ በኋላ የሕይወት ዓላማህን ከጻፍክ በኋላ በየቀኑ አንብበው። በጠዋት ቢሆን ይመረጣል። የጥበብ ተፈጥሮ ካለህ ወይም በተፈጥሮ በጣም ስዕላዊ ነገሮች የሚመስጡ ከሆነ የሕይወትን ዓላማ የሚገልጽ ምልክት ወይም ስዕል ልትስልና በየቀኑ ልታየው የምትችልበት የሆነ ቦታ ከምትቀመጥበት ወንበር ፊት ለፊት ወይም አልጋህ አጠገብ ልትሰቅለው ትችላለህ። ይህ በዓላማህ ላይ አትኩረ እንድትቆይ ያደርግሃል። በሕይወታችን ውስጥ የዓላማ አጠቃቀም የምንላቸውን እናያለን። ዓላማ አቅጣጫ ይሰጠናል። ያለ ዓላማ ሕይወት ካርታ ሳይኖራት የመንከራተት ያህል ሊሰማት ይችላል። ዓላማው እንደ ኮምፓስ ነው። ውሳኔዎቻችንን፣ ግቦቻችንንና ድርጊቶቻችንን ይመራል። አስፈላጊ በሆኑት ላይ እንድናተኩርና ከእሴቶቻችን ጋር የማይጣጣሙ ትኩረትን የሚከፋፍሉ ነገሮችን እንድናስወግድ ይረዳናል። ለምንን ስታውቅ እንዴት ቀላል እንደሚሆንልህ በዛን ወቅት ታውቀዋለህ። ዓላማ ከድርጊቱ በስተጀርባ አንድ ምክንያት ሲኖራችሁ የበለጠ እየተነዱ እና ጠንካራ ይሆናሉ። ሕይወት ከባድ በሆነችበት ጊዜም ዓላማ እንድትቀጥል ይረዳሃል። ለትግል ትርጉም ይሰጣል። እንደገና ለመነሳት ጥንካሬ ይሰጣል። ዓላማ የሌላቸው ሰዎች በቀላሉ ይቃጠላሉ። ዓላማ ያላቸው ሰዎች ይቃጠላሉ እንጂ አይወጡም። ዓላማ ሙላትን ይፈጥራል። እውነተኛ ደስታ ከነገሮች አይመጣም፣ ከትርጉም የመጣ ነው። በዓላማ መኖር በተራ ቀናትም ቢሆን ጥልቅ የሆነ የእርካታ ስሜት ይሰጦታል። የዕለት ተዕለት ሥራዎችን ወደ ዓላማ ተግባራት ይለውጣል። ዓላማ ከሌሎች ጋር ያገናኘናል። ዓላማው ብዙውን ጊዜ አገልግሎትን፣ አስተዋጽኦን ወይም ፍቅርን ያካትታል። በዓላማ ስንኖር በተፈጥሮ ጥልቅ ግኝቶችን እንገነባለን እና በሌሎች ላይ አዎንታዊ ተጽዕኖ ይኖረዋል። ከራሳችን በላይ ትልቅ አካል ያደርገናል። የዓላማ ሕይወት የሌላውን ሕይወት የሚነካ ሕይወት ነው። የዓላማ ቅርጾች ምንነት። ዓላማህን ማወቅ ማለት እንደሆንክና ማን መሆን እንደምትፈልግ ለመረዳት ይረዳል። የእርስዎን እምነት፣ እሴቶችንና በዓለም ላይ እንዴት እንደሚታዩ ይቀርጻል። ዓላማ ጸጸትን ይቀንሳል። በሕይወት መጨረሻ ሰዎች ብዙውን ጊዜ በመጥፋታቸው አይቆጩም። ለመሞከር አለመሞከር፣ አለመወደድ፣ በትክክል አለመኖር ይጸጸታሉ። ዓላማ የምትኮራበትን ሕይወት እንድትኖር ይረዳሃል። አንድ ትንሽ ጸጸትና የበለጠ ትርጉም ያለው ዓላማውን ጽንሰ ሐሳብ ብቻ አይደለም።
መሳሪያም ጭምር ነው። ተግዳሮቶችን ለመዳሰስ በትኩረት እንዲከታተሉ፣ ግኝቱን እንዲገነቡና እርካታን እንዲያገኙ ያግዞታል። ትልቅ ወይም ታዋቂ መሆን የለበትም። በፍቅርና በዓላማ የተደረጉ ትናንሽ ድርጊቶች እንኳን በዓላማ ሊሞሉ ይችላሉ። አግኝ፣ ፍጠር፣ ኑር። ምክንያቱም ዓላማ ያለው ሕይወት በእውነት እየኖረ ያለ ሕይወት ነው።